ዛሬ እግዚአብሔር ይባርካቸውና የሆሳና ከተማን 100ኛ ዓመትን አብሬያቸው አክብሬያለሁ። ዛሬ ግን ድንቅ ነገር ነው ያየሁት። ይሄንን ሳልናገር ማለፍ አልፈለኩም። በዚህ በአንድ ዓመት አጭር ጊዜ ውስጥ ሆሳና ከተማ ያሳየችውን እድገት በማየቴ ነፍሴ አልቀረችልኝም። እግዚአብሔር ይመስገን። ይሄንን ያደረጉትን የመንግስት ኃላፊዎች በሙሉ ከላይ እስከ ታች ያሉትን እግዚአብሔር ይባርካችሁ በሉልኝ እስቲ። እግዚአብሔር ይባርካችሁ። በእውነት ይሄ ትልቅ ነገር ነው። እውነት የሆነውን ነገር ደግሞ መናገር በጣም ትክክለኛ ነው። እግዚአብሔር አገሪቱን ይባርክ፣ ክልሉን ይባርክ፣ ምድሪቱን ይባርክ። አሜን። ጌታ ኢየሱስ በዚች ምድር ላይ ይክበር። አሜን። ዛሬ መልእክት እንዳስተላልፍ የወሰድኩት የእግዚአብሔር ቃል ክፍል ዳንኤል ምዕራፍ 11 ቁጥር 32 ላይ ያለውን ክፍል ነው። በዚህ ቦታ ላይ የእግዚአብሔር ቃል እንደዚህ ይላል፣ ነገር ግን አምላካቸውን የሚያውቁ ሕዝብ ይበረታሉ፣ ያደርጋሉ። ሃሌሉያ። በእንግሊዝኛው መጽሐፍ ካሪ አውት ግሬት ኤክስፕሎይትስ ነው የሚለው። ማለት ያደርጋሉ የሚለው ታላቅ ብዝበዛን ያደርጋሉ ነው። ታላቅ ብዝበዛን ያደርጋሉ። ሃሌሉያ። እነማን ናቸው ታላቅ ብዝበዛን የሚያደርጉት? አምላካቸውን የሚያውቁ ሕዝብ። ሃሌሉያ። በኢሳይያስ ምዕራፍ 11 ቁጥር 9 ላይ ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ትሞላለች። ሃሌሉያ። ይሄንኑ ቃል በዕንባቆም ምዕራፍ 2 ቁጥር 14 ላይ ምድር የእግዚአብሔርን ክብር በማወቅ ትሞላለች ይላል። ተመሳሳይ ነው፣ ግን የእግዚአብሔርን ክብር በማወቅ ትሞላለች። አሜን። ኢየሱስ ይባረክ። እንግዲህ እቺ ምድር የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና ይላል። ዛሬ ተገልጣችሁ በሆሳና ከተማ ስትዞሩ ይሄ ፍጥረት ከብዙ ዘመናት ጀምሮ የእናንተን መገለጥ ሲጠባበቅ የነበረውን ስታሳዩት ነበር። ሃሌሉያ። ዝናችንን ለማሳየት አይደለም፣ ቁጥራችንን ለማሳየት አይደለም። ሃሌሉያ። የእግዚአብሔር ልጆችን መገለጥ ፍጥረታት ሁሉ ሲጠብቁ ስለነበረ ጊዜው ስለደረሰ ቤተ ክርስቲያን መገለጥ ጀምራለች። ሃሌሉያ። አሜን። ገና ብዙ መገለጦች እናያለን። ኢየሱስ ይባረክ። እግዚአብሔርን አምላካቸውን የሚያውቅ ሕዝብ ማለት አንደኛ እግዚአብሔር ማን እንደሆነ የሚያውቁ ሕዝብ ማለት፣ ማንነቱን የሚያውቁ ሕዝብ ማለት ነው። ይሄ ትልቅ ምስጢር ነው። እነዚህ እግዚአብሔርን የሚያውቁ ሕዝብ ይበረታሉ። ብዝበዛ፣ ታላቅ ብዝበዛ ያደርጋሉ። ለምን? እግዚአብሔርን የሚያውቅ ሕዝብ ስለሆነ። ሃሌሉያ። ሁለተኛው ማወቅ የእግዚአብሔርን ስም ማወቅ ነው። የእግዚአብሔር ስም ሲታወቅ እግዚአብሔር ይታወቃል። እግዚአብሔር የሚታወቅበት ዋናው መንገድ በስሙ ስለሆነ። ሃሌሉያ። የእግዚአብሔር ስም ማን እንደሆነ ስላወቃችሁ ደስ የሚላችሁ ሁሉ እስቲ ሃሌሉያ በሉ። ሃሌሉያ። ሃሌሉያ። ሶስተኛው የእግዚአብሔር ማወቅ የእግዚአብሔርን
የእግዚአብሔርን ኃይል የእግዚአብሔርን ጉልበት ማወቅ ኃይልን ትቀበላላችሁ። በይሁዳ በኢየሩሳሌም በሰማርያ እስከ ምድርም ዳርቻ ድረስ ምስክሮቼ ትሆናላችሁ። ለምን? ኃይል ስለምንቀበል። ይሄንን ኃይል ማወቅ ማለት ነው። ይሄ ኃይል የትኛው ኃይል እንደሆነ ያወቃችሁ እስቲ አሁንም ደግማችሁ ሃሌሉያ ሃሌሉያ። ኢየሱስ ይክበር። እግዚአብሔርን በማወቅ ላይ ይህንን አምላክ ለማወቅ በኢሳይያስ ምዕራፍ 43 ቁጥር 10 ላይ የእግዚአብሔር ቃል እንደዚህ ይላል፣ ታውቁና ታምኑብኝ ዘንድ እኔም እንደሆን ታስተውሉ ዘንድ እናንተ የመረጡትን ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር። ከኔ በፊት አምላክ አልተሰራም። አሜን። ከኔም በኋላ አይሆንም። እኔ እግዚአብሔር ነኝ። ከኔም ሌላ የሚያድን ይሄን የሚያውቅ ሕዝብ ማለት ነው። ሃሌሉያ። ይሄ ሕዝብ ይበረታል፣ ታላቅም ብዝበዛ ያደርጋል። ኢየሱስ ይባረክ። አሜን። ኢሳይያስ ምዕራፍ 44 ቁጥር ከ6 እስከ 8 እንደዚህ ይላል፣ የእስራኤል ንጉሥ እግዚአብሔር የሚቤዥም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ፣ ከኔም ሌላ አምላክ የለም። እንደኔ ያለ ማንም ይነሳና ይጥራ ይናገርም፣ ከጥንት የፈጠሩትን ሕዝብ ያዘጋጅል፣ የሚመጣውንም ነገር ሳይደርስ ይንገሩ። አትፍሩ። ይሄ እግዚአብሔርን የሚያውቅ ሕዝብ ሆይ አትፍራ፣ አትደንግጥ። ሃሌሉያ። ከጥንት ጀምሬ አልነገርኋችሁምን? ወይስ አላሳያችሁምን? እናንተ ምስክሮቼ ናችሁ። ሃሌሉያ። ከኔ ሌላ አምላክ አለን? አለ? አምባ የለም። ማንንም አላውቅም። ይሄን የሚያውቅ ሕዝብ ይበረታል፣ ብዝበዛንም ያደርጋል። ኢየሱስ ይባረክ። እግዚአብሔርን የሚያውቅ ሕዝብ ማለት ስለ ማንነቱ ጠንቅቆ የሚያውቅ ነው። ለምን? እግዚአብሔር አንድ ነው ብሎ ማወጅ በጣም ትልቅ ኃይል አለ። በጣም ትልቅ ኃይል አለ። በመጽሐፍ ቅዱሳችን ውስጥ በያዕቆብ ምዕራፍ 2 ቁጥር 19 ላይ እንደዚህ ይላል፣ እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ፣ ምን ይሆናሉ? ይንቀጠቀጡማል። የአጋንንትን ሰፈር የሚያሸብረው የሚያንቀጠቅጠው ኃይል የትኛው አዋጅ ነው? እግዚአብሔር አንድ ነው የሚለው አዋጅ ነው። ሃሌሉያ። በየስፍራው ብዙ ሽብር ይኖራል። አሁን ለምን? ልታውጁ ወጥታችኋላ። እግዚአብሔር አንድ ነው ብሎ ሲታወጅ አጋንንት ይንቀጠቀጣሉ። አሜን። ሃሌሉያ። አሜን። እንዲያው ልማድ እንዳይሆንብን እንጠንቀቅ። ትልቅ ጉልበት፣ ትልቅ ኃይል ያለው እግዚአብሔርን በማወቅ ላይ። ሃሌሉያ። ኢየሱስ ይባረክ። አሜን። ቀጥሎ ያለው ስለ ስሙ ነው። ስሙን የሚያውቅ ሕዝብ እጅግ ጉልበተኛ ሕዝብ ነው። ሃሌሉያ። አሜን።
ኢየሱስ ይባረክ። አሜን። ኢሳይያስ ምዕራፍ 52 ቁጥር 6 ላይ ስለዚህ ወገኔ ወይም ሕዝቤ ስሜን ያውቃል፣ ስለዚህ የምናገር እኔ እንደሆን በዚያን ቀን ያውቃሉ፣ እነሆ እኔ ነኝ። ሃሌሉያ! አምላካችን ነው የሚያውጀው። ወገኔ ስሜን የእግዚአብሔርን የአምላካችሁን ስም ጠንቅቃችሁ የምታውቁ ሰዎች ሃሌሉያ በሉ። ሃሌሉያ! ዓለም አሁን የአምላካቸውን ስም ጠንቅቀው ስለማያውቁ ተሸብረዋል። ለምንድን ነው የሚሸበሩት? የማዕረግ ስም የሆነውን አባት የሚለውንም ስም ለማለት ይሞክራል። የማዕረግ ስም የሆነውን ልጅ የሚለውንም ስም ለማለት ይሞክራሉ። የማዕረግ ስም የሆነውን መንፈስ ከክፉ መንፈስ የሚለየውን ቅዱስ መንፈስ የሚለውንም ስም ለማለት ይሞክራሉ። እነዚህ የማዕረግ ስሞች ናቸው እንጂ የአምላካችን የማዳን ኃይል ያለው ስሞች አይደሉም። እግዚአብሔር አምላካችን በብዙ የክብር ስሞች ተጠርቷል። ሃሌሉያ! ሕዝቡ ግን ከስሞች ሁሉ በላይ የሆነው አንድ ስም በማወቁ ኃያል ነው። ሃሌሉያ! ሃሌሉያ! ይሄ ሐዋርያት አንድ ጊዜ ወደ ኢየሱስ መጥተው አጋንንት እንኳ በስምህ ተገዝተውልናል አሉ። ሃሌሉያ! አሜን። አጋንንት የሚገዛበት ስም ማን ነው? ኢየሱስ ነው። እስቲ ደግማችሁ በሉ። ኢየሱስ ነው። በደንብ በሉ። ኢየሱስ። ዝም ብለን አይደለም ኢየሱስ ኢየሱስ የምንለው። ሃሌሉያ! አሜን። አምላካቸውን የሚያውቅ ሕዝብ ይበረታሉ፣ ያደርጋል፣ ብዝበዛንም ያደርጋሉ። ጌታ ኢየሱስ ይባረክ። አሜን። በአንደኛ ነገሥት ላይ ምዕራፍ 8 ከቁጥር 41 እስከ 43 ከሕዝብም ከእስራኤል ወገን ያልሆነ እንግዳ ታላቁ ስምህን ብርቱይቱንም እጅህን የተዘረጋውንም ክንድህን ሰምተው ስለ ስምህ ከሩቅ አገር በመጣ ጊዜ መጥቶም ወደዚህ ቤት በጸለየ ጊዜ አንተ በማደሪያ በሰማይ ስማ፣ የምድርም አሕዛብ ሁሉ ስምህን ያውቁ ዘንድ እንደ ሕዝብህ እንደ እስራኤል ይፈሩህ ዘንድ በዚህም በሠራሁት ቤት ስምህ እንደተጠራ ያውቁ ዘንድ እንግዳው የሚለምህን ሁሉ አድርግ። አያችሁ፣ እንግዶች በመካከላችን ካላችሁ ይሄንን ስም ጠርታችሁ ለመጸለይ በመካከላችን ተገኛችሁ እንደሆነ እግዚአብሔር በቃሉ እነዚህ እንግዶች እንኳን ይሄንን ስሜን ጠርቶ ወደዚህ ስፍራ መጥተው ቢጸልዩ ጸሎታቸውን ስማ። ይህ ቦታ እንግዶች እንኳን በዚህ በአምላካችን ስም በኢየሱስ ስም ሲጸልዩ ጸሎታቸው የሚሰማበት የእግዚአብሔር ማደሪያ ቦታ። ሃሌሉያ! አሜን። ምን ያክል ጠንካራ እንደሆነ እዩ። ይሄ ስም ታላቅ ስም ነው። እግዚአብሔር በመዝሙር 91:14 ላይ ሁላችንም የምንደግመው ቃል አለ። በእኔ ተማምኗልና አስጥለዋል፣ ስሜን አውቋልና እጋርደዋለሁ። ልትጋረዱ ትፈልጋላችሁ? ይሄን ስም ማወቅ አለባችሁ በደንብ። ሃሌሉያ! አሜን። አምላካቸውን የሚያውቅ ሕዝብ አሜን አሜን። እንዴት መታደል ነው!
የአምላኩን ስም የሚያውቅ ሕዝብ በጣም የታደለ በጣም የታደለ። ጌታ ኢየሱስ ይባረክ። አሜን። ሚክያስ ምዕራፍ 4 ቁጥር 2 ነገር ግን ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል። በሉ እስቲ ፈውስም በክንፎቿ ውስጥ። ፈውስም በክንፎቹ በዚህ ጉባኤ መፈወስ የሚፈልግ ሰው አለ? አሜን። ይሄ ስም በክንፎቹ ፈውስ ይዞ መጥቷል። ሃሌሉያ አሜን። ከብዝበዛዎች አንዱ ይሄ እኮ ነው። በዚህ ጉባኤ ከዛሬ ጀምሮ ለሚቀጥሉ 3 ቀናት ማንኛውንም አይነት ጸሎት በዚህ ስም ሲጸለይ ጌታ ኢየሱስ ይመልሳል። አሜን። ሃሌሉያ አሜን። ሃሌሉያ አሜን። እናንተም ትወጣላችሁ፣ እንደ ሰባ አንበሳም ትፈነጫላችሁ። አንዳንድ ሰዎች ስንፈነጭ ይገርማቸዋል። እንደ ሰባ አንበሳ በዚህ ፀሐይ እነዚህ ሰዎች አይገርማቸውም እንዴ? ፀሐይ አያቃጥላቸውም እንዴ? ድካም እንኳን በፊታቸው አይታይም። ቀንም ሙሉ ሲዘምሩ ውሎ አሁንም ይጨፍራል። ሃሌሉያ አሜን። እንደ ሰባ አንበሳ የሚያስጨፍራችሁ ምንድን ነው? ስሙ ነው። የስሙ ኃይል ነው። ሃሌሉያ እርግጠኛ ነኝ ሀዲያም አካባቢ ድሮ መስቀል ነበር የሚባለው፣ አሁን ደግሞ የዘመን መለወጫ ነው የሚባለው። በዛን ጊዜ የተቀለቡ በሬዎች፣ የሰቡ በሬዎች ከየጋጣው ይወጣል። አንዳንድ ጊዜ አይናቸው ታስሮ ነው የሚቀለቡት። ከዛ በኋላ የተወሰነ ጊዜ በኋላ ውጭ ወጥተው ፀሐይ እንዲሞቃቸው ስለሚፈለግ ይወጣሉ። ትንሽ እድሜያችሁ ከፍ ያላችሁ ልጆች፣ ከተሜዎች ያልሆናችሁ እንደኔ ገጠሬዎች የሆናችሁ ልጆች ታውቁት ይሆናል። በሬው ከጋጣ ይወጣና ገመድ ተይዞ በሩቁ ገመድ ተይዞ ሲለቀቅ ይጨፍራል። አይታችኋል አይደለም? ይጨፍራል። እንደ ሰባ አንበሳ ይፈነጫል። ሃሌሉያ አሜን። እኛ እንደዛ ሆነናል። የአምላካችንን ማንነት አውቀናል። ስሙ ማን እንደሆነ አውቀናል። ይሄ ያስጨፍረናል። ሃሌሉያ ስሙን የተሸከምን የተመረጥን ዕቃዎች ነን። በስሙ የተጠራን ሕዝብ ነን። ስለ ስሙ በጽድቅ መንገድ መራኝ አለ ዳዊት። ስለማን? ስለ ስሙ። ስለ ስሙ። ሃሌሉያ አሜን። ይህ ስም እየመራንም ያለ ሕዝብ ነን። ስለዚህ ነው በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባል ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። አይገርማችሁም? እስካሁን ድረስ እኔ ስንት የለሞችን ነው ያነበብኩት። አያችሁ? ስንት የለሞችን ነው ያነበብኩት። ከኔ ሌላ አምላክ የለም። ከዚህ ሌላ የሚያድን ስም የለም። ሃሌሉያ። ይሄ የለም ነው ጉልበታችን። ይሄ የለም ነው ኃይላችን። ሃሌሉያ። ይህ ስም አጋንንትን የሚያንቀጠቅጥ ስም፣